ቅዱስ ገብርኤል ከመኪና አደጋ አትርፎኛል። ይህንን ነገር በዝርዝር ልንገራችሁ። ክብር ብለህ በትህትና የምስራች አልካት ለድንግል ማርያም። እንኳን ለታላቁ በዓል ለቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ። ቅዱስ ገብርኤል ካደረገልኝ ነገሮች በጥቂቱ ልንገራችሁ። የተደረገለትን የሚያክሰው አመስገኝ ነው። የዛሬ 3 ዓመት 2015 ይቅርታ የሐምሌ 19 በዛሬዋ ቀን ቅዱስ ገብርኤል ከመኪና አደጋ አትርፎኛል። ይህንን ነገር በዝርዝር ልንገራችሁ፣ እስከ መጨረሻው አዳምጡ። ይሄም እንደነገርኳችሁ 2015 ዓመተ ምህረት ላይ ነበረ። ቅዱስ ገብርኤል ሊሄድ ጠዋት ከቤት የተነሳው ብቻዬን ነበርኩ። ለጓደኞቹ እንደወልኩላቸው አልሄድም አሉ። አንደኛው ጓደኛዬ አጠገቤ አልነበረም እና የሚሄደው ግቢ ገብርኤል ነው። ሰፈሬም ቅዱስ ገብርኤል አለ። ግን ቅዱስ ገብርኤል ሰፈር ያለው ገብርኤል ማታ ሄዳለሁ ብዬ ግቢ ገብርኤል ጠዋት መሄድ ጀመርኩ። ከቤት ወጥቼ ጉዜን ወደ ግቢ ገብርኤል ማድረግ ጀመርኩ። በፍቅር አረጋጊው መልአክ የመላእክትን ዓለም ገብርኤል። ከዛ ታክሲ የግቢ ገብርኤል ታክሲ ያዝኩ። የተቀመጥኩበት ወንበር ባትሪ በአጠራር ስሙ ባትሪ ላይ ነው። የታክሲ ውስጥ ባትሪ ላይ ነው የተቀመጥኩት እና ጉዜን ጀመርኩ። እንኖር በፍቅር መታረጋጋ በየሄድኩ ግቢ ገብርኤል ደረስኩ። ኦልሞስት የዛኔ ግቢ ገብርኤል ነበረ ታክሲው የሚያደርሰን እና ሳይንስ ሙዚየም ጋር ነው የወረደን እና ሳይንስ ሙዚየም ጋር ካወረደን በኋላ ልክ እኔ አንድ እግሬን ከወረድኩ በኋላ ነገር ሁላ እዛ ጋር ተበላሸ። ይህም የተበላሸው ምክንያት እኔ አንድ እግሬ እንዳወጣው መኪናው ነደው፣ እኔ ብቻ እንደወረድኩ ማለት ነው። ከዛ ማየውን ነገር ተፈጠረ። እግሬ መኪና ውስጥ ገባ፣ እጄ እንደዚህ ተፋፋቀ። እጮሃለሁ። በህልሜ የሚያየውን ነገር የምሰማው ነገር አቁመው ሹፌር ምናምን ብዬ እጮሃለሁ። ለካስ በድኔ ነው እንጂ ምጮህ አፍ አውጥቼ እየጮህኩ አልነበረም። ማንም እየሰማኝ አልነበረም። ኦልሞስት በቃ ወጥቼ የሄድኩ ነው የመሰላቸው እና መኪና ላይ እንደዚህ አንድ ሻተር እንደዚህ እግሬ ጎማ ውስጥ እንደዚህ ገብቶ እየተፋቀቅኩ ሄድኩ። ከዛ የዛኔ እንዴትም ብሎ ሰው ተጫዋጮ ምናምን አተረፈኝ። የዛኔ አልዋሻችሁም፣ ገብርኤል ነው የምላችሁ፣ ራሴን አላቅም ነበረ። በቃ የት እንዳለው አላቅም። አልዋሻችሁ፣ ምን ነው ባልወጣው ከቤት ነው ያልኩት። ከዛ በፊት እኔ ሃይማኖቴ ላይ ጠንካራ አልነበርኩም። ጠዋት ቤተክርስቲያን ሄጄ አላቅም። የዛኔ ለምን እንደመጣው ግራ ገብቶኛል። በቃ ዓመታዊ በዓል እንደዚህ አክብሬ አላቅም። የዛኔም ተነስቼ ለምን እንደሄድኩ ግራ እየገባኝ ነበር እና ተነሳው፣ አተረፈኝ። ሹፌሩ ጋር እንግዲህ ሄድኩና ጮኩ ምናምን እንትን አልኩት። ይቅርታ ምናምን አለኝ። ግን ገብርኤል ነው ያተረፈኝ። ሄድኩ፣ ወደ ገብርኤል ሄድኩ። ገብርኤል እየሄድኩ እንኳን ቤተክርስቲያኑ ራሴን አላቅም ነበረ። ወዴት እየሄድኩ እንደሆነ አላቅም። ምክንያቱም የወደኩበት እግሬ መቀግቦም ውስጥ የገባበት እግሬ ደንዝዞኛል። ቅጥቅጥ አለበት መሰለኝ፣ ያስነክሰኝ ነበረ። የዛኔ ደግሞ ዝናብ እየዘነበ ምናምን ነበርና በመዝሙር መጠፋፋት ይብቃ፣ ይብዛ ሰላማችን። ገብርኤል አትለይ፣ ቁም ከመሃላችን። አረጋጊው መልአክ የመላእክትን ዓለም ገብርኤል አንተነ አብሳሪ ለማርያም መተሃረጋጋን ሰላምን ተናገር። ተሳለምኩ፣ ገብርኤልን አመሰገንኩት። ለካስ መድኃኔዓለም ብዙ ነገር እያደረገልኝ ነው። የዚህ ሁላ ክብር ባለቤት መድኃኔዓለም ነውና መድኃኔዓለም ከብዙ ነገር አውጥቶኛል። ከዛ በኋላ ህይወቴን ተቀየረ። ተናገር፣ እንጽና በእምነት እንኖር በፍቅር መታረጋጋ። ሰላምን ተናገር፣ እንጽና በእምነት እንኖር በፍቅር። እንዳስብ እንዳመሰግን አድርጎኛል። ሃይማኖቴ ላይ ጠንካራ ባልሆንም ብርቱ ባልሆንም ግን ገብርኤል ካደረገልኝ ነገሮች አንደኛው ይሄ ነው እና ከመኪና አደጋ ከሞት ሰውሮኛል እና ኦልሞስት የዛኔ እንኳን ባልሞት እንኳን አካል ጉዳተኛ እሆን ነበር። ምክንያቱም አደጋው የከፋ ነበር የዛኔ ማለት እና ለአንዳንድ ሰው ለቅርቤ ሰው ይህንን ነገር ስናገር የመላእክትን ዓለም
ገብርኤል አንተነ አብሳሪ ለማርያም መተሃረጋጋን ሰላምን ተናገር እንጽና በእምነት። በጣም እንደ ቀልድ አድርጎ ይወስዱታል። ምክንያቱም ያልተነካ ግልግል ያውቃል ነው። እኔ በቦታው ሆኜ ስላየሁት ማመስገን አለብኝ ብዬ ነው ይህን ቪዲዮ እየሰራ ያሉት እና ይሄ ታሪክ ከተፈጠረ ኦልሞስት 3 ዓመት ሞልቶታል። እንደነገርኳችሁ 2015 ዓመተ ምህረት ላይ ነበር የተፈጠረው እና አሁን ያለነው 2018 ዓመተ ምህረት ሐምሌ 19 ገብርኤል ነው እና በድጋሚ እንኳን አደረሳችሁ ማለት እፈልጋለሁ። ከዛ በኋላ ገብርኤል የጠየቁትን ነገር አሳጥቶኝ አያውቅም። የምፈልገውን የሚያስፈልገኝን ነገር እስከዛሬ እየሰጠ በህይወት በጤና አቆይቶኛል። ገብርኤል አባቴ ጠባቂ ነውና ለእኔ በትንሹ ያደረገልኝ ይሄ ነው። በጣም ብዙ ነገር አድርጎልኛል እና በህይወቴ ከማረሰው እና ይህንን ቪዲዮ እሰራለሁ ብዬ ከማስበው ነገሮች ውስጥ ነው ዛሬ ቀረስኩላችሁ እና ከዛ በኋላ ህይወቴ ተለወጠ። ከገብርኤል ጋር ያለኝ ቁርኝነት በጣም ጠበቀ። ተመለስኩ። ገብርኤል እንደተሳለምኩ አመሰግናለሁ ብዬ ግቢ ገብቼ ምናምን ተሳለምኩ። እንጽና በእምነት እስከምናውቅ ድረስ የፍጥረቱን አባት ብለህ ስትናገር ገብርኤል ባሪያ። ከዛ ወደ ቤቴ መመለስ ጀመርኩና የዛኔ ሻማና ዳቦን የገዙት መልአክ የመላእክትን ዓለም ገብርኤል አንተነ አብሳሪ ለማርያም መተሃረጋጋን ሰላምን ተናገር እንጽና በእምነት እንኑር በፍቅር መተሃረጋጋ ሰላምን ለምስጋና ያክል ማለት ነው። ከዛ በኋላ ሻማና ዳቦ ገዛው። ቤቴ ማንም የለም ነበረ። ቤቴ ገባው። ደንግጫለሁ። አልዋሻችሁም። ገብርኤል ነው የምላችሁ። የዛኔ አላቅም ነበር ቤት እስከምገባ ያችን ወንበር ያችን ቦታ እስካሁን እጠላታለሁ። ስቀመጥባት እየፈራሁ ነው የምቀመጥባት። ምክንያቱም የሆንኩበትን ነገር አውቃለሁ እና ከዛ በኋላ ያችን ቦታ በጣም ነው የምጠላት። እንደነገርኳችሁ ዳቦና ሻማዬን ገዝቼ ወደ ቤት ገባው። ሻሜን አባራው። ቅዱስ ገብርኤል አመሰግናለሁ አልኩት። ከሙስ ስላተረፍከኝ አመሰግናለሁ አልኩት። ዳቦዬን ቀረስኩ። ከዛ እቤት ዋልኩ ማለት ነው። ማታ ላይ ሄድኩ፣ አመሰግንኩት። ከዛ በኋላ በየወሩ ከገብርኤል ቀርቼ አላቅም። የገብርኤል በየወሩ ሻማ አበራለሁ። እግዚአብሔር ብሎ ደግሞ ከፈቀደ እንደነገርኳችሁ የዚህ ሁሉ ክብር ባለቤት እግዚአብሔር ነው። እግዚአብሔር ቅዱስ ገብርኤልን ልኮ ነው ያዳነኝና የዚህ ሁሉ ክብር መድኃኔዓለም ስለሆነ የክብሩ ባለቤት መዘንጋት ስለሌለብን ነው። በድጋሚ አመሰግናለሁ መድኃኔዓለም አባቴ እና የተደረገለት የሚያክሰው አመስጋኝ ነው። ሁሌም እንደምላችሁ የተደረገላችሁ የምታውቁ ከሆነ ሁሌም ታመሰግናላችሁ እና በጥቂቱ ቅዱስ ገብርኤል ያደረገልኝ ይሄንን ነው። እንኳን ለዓመቱ ለቅዱስ ገብርኤል በዓል በሰላም አደረሳችሁ። እንደኔ ያደረገላችሁ ኮሜንት ሴክሽን ላይ ንገሩኝ። አመሰግናለሁ። በገሊላ መንደር